በሳል ሴት 10 ባህሪያት። ሴት ሁሉ ልባም ወይም በሳል ሴት አይደለችም። ነገር ግን ሁሉም ሴት ልባምን ሴት፣ ብልሃን ሴት፣ ጥበበኛውን ሴት መሆን ይችላል። ሴትነት በተፈጥሮ፣ ልባም ሴትነት ግን ራስ ላይ በመስራት ይገነባል። ልባም ወይም በሳል ሴት መሆን ለምን አስፈለገ? ትልቁ ጥያቄ ነው። መልሱም አጭርና ግልጽ ነው። ደስተኛና አስፈላጊ ህይወት ለመኖር፣ በህይወት ለመርካት፣ ካላስፈላጊ መንከራተቶች ለመቆጠብ። ታዲያ ልባም ሴት የምንላት ሴት የራሷ መገለጫና ባህሪያት አሏት። ቀጥሎም ባሉት ጥቂት ደቂቃዎች የልባምን ወይም የበሳሏን ሴት መገለጫ የሆኑትን 10 ባህሪያትን እንመለከታለን። ቪዲዮን ላይክ በማድረግ ይጀምሩ። እስካሁን ለዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። የልባም ሴት ባህሪያት መገለጫ ከሆኑት መካከል አንደኛ፣ ቃላቶቿ በጥንቃቄ የተመረጡ ናቸው። ይህንን ስንል ለምትናገረው ነገር ኃላፊነትን ትወስዳለች ማለታችን ነው። ቃላት ኃይል አላቸው። ከዛም ይበልጥ በሴት ልጅ ሲነገሩ የበለጠ ኃይል አላቸው። ይህንን ያልኩት በሀገራችን እንኳ ሴት የላከችው የሚባለውን አባባል መመልከት ነው። መቼስ ሴት የማሳመን ጥበብ አላት። በታሪክ ታላላቅ ነገስታት የጀገኑት በሴት ቃልና ማበረታቻ ነው። በዛውም ልክ ታላላቅ ነገስታት የወደቁት በሴት ቃል ነው። ታዲያ ፈጣሪ ለወንድ አካላዊ ጉልበትን ሲቸረው ለሴት ደግሞ የማሳመን ጥበብ ተችራለች። ታዲያ የምትናገረው ቃል መልካምን ሆነ መጥፎ ነገርን ይፈጥራል። ታዲያ ይች ልባም ሴት የተሰጣትን ይህንን ታላቅ መሳሪያ በየሄደችበት አትተኩሰውም፣ በጥንቃቄና በብልሃት እንጂ። ይች ልባም ሴት በምትናገረው ነገር ፈሪን ታጀግናለች፣ ተስፋ የቆረጠን ታበረታለች። መሳሪያዋን ሁልጊዜም ለመልካም ትጠቀምበታለች። አብሯት ላሉ ሁሉ በንግግሯ በራስ መተማመናቸውን የምትጨምር፣ መልካም ሀሳብን የምትጨምር ናት። ጥሩ መካሪ ናት። የምትናገረውን ነገር ትጠነቀቃለች። ሁለተኛ፣ ታታሪ ነች። ይህ ማለት ለስራ፣ ለትምህርት፣ ለቤቷ ማለት ነው። ይች ልባም ሴት በታታሪነት ትታወቃለች። ሰነፍ አይደለችም። ምክንያት እየደረደረች ቁጭ ብላ አትገኝም። ሰበበኛ አይደለችም። በስራዋ ታታሪ ናት። ቤቷን በአግባቡ ትሰራለች። ለቤቷ አጋዥ ናት። ገንዘብ የሚያመጣ ስራንም ትሰራለች። የቻለችውን ያክል ትደግፋለች። ልባም ሴት በአጭሩ በታላቅ ታታሪነት ትታወቃለች። በትምህርት ቢሆን ለህልሟም ለቤቷም ቢሆን እሷ ጎበዝ ናት፣ ታታሪ ናት። የሰው ልጅ ከፈለገ ሰበበኛ ከፈለገ ተአምረኛ ነው ይባላል። እውነት ነው። ይቺም ሴት ይህንን በአግባቡ የተረዳች ናት። በሴትነት በሀገር በቤተሰብ እያሳበበች አትሰንፍም። ጠንካራና ብርቱ ሰራተኛ ናት። በጥቂት ነገር ብዙ ትሰራለች፣ በትንሽ ነገር ብዙ ታተርፋለች። ሴት በእጇ የገባውን እያንዳንዱን ነገር በአግባቡ መጠቀምን ታውቃለች። በዚህም ለራሴ ለምትላቸው ሰዎች ምቾትን ትፈጥራለች። ይህች ልባም ሴት ታላቅ ታታሪ ናት እና በጥንካሬም ትታወቃለች ማለት ነው። ሶስተኛ፣ ድንበሯን ትጠብቃለች። ይህ ማለት ሁሉም ነገር በልክ ታደርጋለች ማለት ነው። ግላዊ መሆን ያለባቸውን ነገሮች የግል ታደርጋለች። ከሁሉም ሰው ጋር መጠን ያለፈ ግንኙነት የላትም። ማለሷ ምን እንደሆነ ጠንቅቃ ታውቃለች። በተፈጥሮ ሴቶች ለምድር ውበት ተደርገው ተፈጥረዋል። ያ ማለት ድንበሯን እስካላበጀች ድረስ በዙሪያዋ ሰዎች አይጠፉም ማለት ነው። የሚጠቅሟትም የማይጠቅሟትም በዙሪያዋ ይሰበሰባሉ። እሷ ግን የራሷን ገደብ የምታበጅ ናት። መወደዷ መፈለጓ አይገርማትም። ይህ ለሴት ልጅ የተሰጠ ጸጋ ስለሆነ በመወደዷ በመፈለጓ እየታለለች ሁሉም ሰፈር አትገኝም። ብዙዎች የሚሸወዱት በዚህ ነው። እሷ ግን የማይመጥናት ሰፈር አትገኝም። ክብሯን ትጠብቃለች፣ ድንበሯን ትጠብቃለች። ድንበሯን ትጠብቃለች ስንል በሌላ ቋንቋ ሰብሰብ ያለች ናት እያልኩ ነው። በስራዋ በኑሮዋ ሁሉ ሴትም ወንድም የሆኑ ወዳጆቿ ስለሷ ማወቅ ባለባቸው ልክ ብቻ ያውቃሉ። እስከ ፈቀደችላቸው መስመር ድረስ ይመክራሉ፣ ሀሳብ ይሰጣሉ። ነገር ግን በህይወቷ ላይ አይወስኑም። ወላጆቿም ጭምር አሁን አግቢ፣ አሁን ስራ ያዢ እያሉ የሚነዷት አይደለችም። ስለዚህ ሁልጊዜም ድንበሯን ትጠብቃለች። አራተኛ፣ ትልቅ ህልም አላት። ይህ ማለት የሷ ታሪክ መወለድ፣ ማደግ፣ ማግባት፣ መውለድ፣ መሞት ብቻ አይደለም። ከዛ ያለፈ ወደዚህ ምድር የመጣችበት ዓላማና ግብ
አላት። መድረስ የምትፈልግበት ቦታ አለ። የምታልመው የምታቅደው ህይወትም አላት። ታዲያ በህይወት ስትኖር በዕለት ዕለት ለዚህ ዓላማ ዋና ግቧ የሆነ ነገር ታደርጋለች። ማድረግ እንደምትችልም ታምናለች። ሰበብ አታበዛም። በተፈጥሮ በቤተሰብ በሰፈር በሀገር እያሳበበች አትሰንፍም። የምትሮጥለት የምትለፋለት ነገር አለ። ያ ትልቁ የምትኖርለትን ዓላማም ማንም እንዲነጥቃት አትፈቅድም። በተለያዩ ሰበቦች አታስተጓግልም። በቃ ገባው መማር በቃኝ የምን ህልም ነው አትልም። ልክ እንደሌላው ህይወት ከምታሸክማት ሸክም ጋር በጋራ ሁሉንም ማስኬድ እንደምትችል ታምናለች። ስለዚህም ይህች ልባም ሴት ትልቅ ህልም አላት። አምስተኛ አላስፈላጊ ድራማ አትሰራም። ይህ ባጭሩ ልታይ አትልም። በሄደችበት ሁሉ ትኩረት ለመሳብ ደፋ ቀና ስትል አትታይም እያልኩ ነው። እሷ ሁሉም ቦታ ራሷን ነች። የተለየ የምታደርገው ነገር የላትም። ነገር ግን ይህም ማድረጓ ትኩረት አይከለክላትም። በተፈጥሮ ቅድም እንዳልኩት የውበት ተምሳሌት እንደመሆኗ ትኩረት መሳቧ አይቀርም። ይህን ጊዜም ትኩረት ባለመፈለጓ መሸማቀቅና በራስ መተማመኗ ወደ ማጣት አትሄድም። ትኩረት ብትስብም ባትስብም እሷ ኑሮዋን ትኖራለች። በቃ ባላስፈላጊ ድራማዎች ህይወቷን አታወሳስብም። መሆን ያለባትን ብቻ ትሆናለች። በይሉንታም አትታሰርም። አይን አውጣም አይደለችም። ይህች ልባም ሴት በቃ በትክክል ጊዜው ቦታው የሚጠይቃትን ብቻ ነች። ቦታው አካባቢው የሚጠይቃትን ስነስርዓት ብቻ ታደርጋለች። ለየት ለማለት ስትል የምታደርገው ወይም የምትሰራው የተለየ ድራማ የላትም። ስድስተኛ ታማኝ ናት። ይህ ታላቅ ባህሪ ነው። ታማኝነት የበኋላ ልብ እርግጠኛ የሚሆንባት ነው። ታማኝነት ልቧ ሁልጊዜም ከቤቷ ጋር ነው ማለት ነው። በመሰረተችው ቤት ውስጥ የደስታ ፈጣሪ ናት። ደስተኛ ናት። ረክታ የምትኖር ናት። ይህ ማለት ሁሉም አልጋ በአልጋ ሳይሆን እሷ ግን ምቾትን ትፈጥራለች። ባልተሟላ ነገር ውስጥ አሟልታ፣ ባልተመቻቸ ነገር ውስጥም ብትሆን አመቻችታ ትኖራለች እንጂ ደስታ ፍለጋ አትሰደድም። ስለዚህ ይቺ ሴት ታማኝ ናት። በራስ መተማመን አላት። እሷ ብዙ ተአምርን መፍጠር እንደምትችል ታምናለች። አንድ ታሪክ ላንሳላችሁ። አንዲት የፕሬዝዳንት ሚስት በካፌ ውስጥ ተቀምጣ አንድ ጓደኛዋ የዚህ ካፌ ባለቤትን እኮ እሺ ብትዩ ኑሮ በቃ የካፌ ባለቤት ብቻ ትሆኚ ነበር ትላታለች። የፕሬዝዳንት ሚስት የሆነችውም ሴት እኔ ሳልሆን የካፌ ባለቤት የምሆነው ነገር ግን እሱ ፕሬዝዳንት ይሆን ነበር ብላ ትመልስላታለች። ይህ ታሪክ የልባምን ሴት በራስ መተማመንን ያሳያል። ስለዚህ የምትፈልገውን ማሳደድ ሳይሆን መፍጠር እንደምትችልም ታምናለች። ይህች ሴት ታዲያ በታላቅ ታማኝነት ትታወቃለች። ሰባተኛ ገመና ሸፋኝ ናት። ይህ ማለት የእሷ የሆኑትን ሰዎች ውርደት አትፈልግም። ድካማቸውን ትደብቃለች። ሚስጥር ጠባቂ ናት። ሰዎች ያልቻሉበትን የደከሙበትን ሲነግሯት አይፈሩም። ምክንያቱም ከለላ ታደርጋለች፣ ትደብቃለች፣ ደግሞም ትረዳለች። ለባሏም ለልጆቿም እንደዚህ ናት። በድካማቸው አትሳለቅም፣ አሳልፋም አትሰጣቸውም። ገመና ደባቂ ናት። የቤቷን ሚስጥር በአደባባይ አታወጣም። ይህች ሴት ለታላቅ ኃላፊነት የምትታመን ናት። ምክንያቱም ሚስጥር ጠባቂ ናት። በሰዎች ድካም አትሳለቅም ካልን ሀሜተኛ አይደለችም እያልን ነው። ያየችውን ሁሉ አታወራም፣ የሰማችውን ሁሉ አታዳርስም። ትመርጣለች። የተረጋጋች ነች። ይህች ልባም ሰው ገበናን መሸፈን ብቻ ሳይሆን ማስተካከልም ታውቃለች። በደከሙበት ታበረታለች፣ የቻለችውን ትደግፋለች። ስለዚህ ይቺ ሴት በዚህ ገበና በመሸፈን ሚስጥርን በመደበቅ ትታወቃለች። ስምንተኛ ራሷን የምትገዛ ናት። ይህ ሲባል ታላቁ የሰው ልጅ ስኬት ራስን መግዛት እንደሆነ ይታወቃል። ከተማን፣ ሀገርን ሁሉ ከማስተዳደር በላይ ራስን ማስተዳደር ከባድ ነው። ምክንያቱም ሌላ ማዘዝ ሲሆን ለራሳችን ግን ማድረግ ይሆናል። ታዲያ ይች ልባም ሴት ግን ራሷን የምትገዛ ናት ማለት ለቃሏ ታማኝ ናት ማለት ነው። አደርጋለሁ ያለችውን ለማድረግ አትሰንፍም። በሌላ አገላለጽ ደግሞ ራሷን ትገዛለች ስንል ጥቂት ሞዴልና አክተር እያየች እንደነሱ ለመሆን የምትባዝን አይደለችም። የብዙዎቹ ውድቀት ይህ ነው። መጀመሪያውኑ የኢንተርቴንመንቶች ሚዲያ የሚፈልገው ይህንኑ ነው። የተመረጡ ሞዴሎችም ማቅረብ፣ ከዛም በነሱ እቃውን ልብሱን ማስተዋወቅ፣ ከዛም ፋሽን በሚል ስም ታላቅ ንግድም መፈጸም። ይህች ልባም ሴት ግን በእነዚህ ቀመር ውስጥ አትወድቅም። በእነሱ ውስጥ ሆና ወዲያና ወዲያ ስትባዝን አትታይም። ይህች ልባም
ሴት ባላት ነገር የምትዋብ ናት። ያላት የሚበቃት ናት። ባላት የምትረካ ናት። የሰው ልጅ ፍላጎት የማይሞላ ከረጢት መሆኑን ታውቃለች። ለፍላጎቶቿ መኖርን ብትጀምር የቱም ጋር እንደማታበቃ የተገነዘበች ናት። ስለዚህ ራሷን በመገደብ ባላት ነገር የምትደሰት ናት። ይህች ልባም ሴት ራሷን በመግዛት ትታወቃለች ማለት ነው። 9ኛ ራሷን የምትንከባከብ ናት። ሀሳቡ ከላይኛው ጋር አይጋጭም። ራሷን የምትንከባከብ ናት ማለት ባላት ነገር ማለት ነው። እርሷ ውብ ናት ወይም የውበት መገለጫ ናት ካልን ታዲያ ለቤቷ፣ ለራሷ ሰዎች፣ አብሯት ለሚኖሩ ለባሏ አጉልታ መታየት አለባት። ስለዚህ ይቺ ሴት ራሷን የምትጠብቅ የምትንከባከብ ናት። ይህ ማለት ካገባችም በኋላ ከወለደችም በኋላ ማለት ነው። ራሷን ትጠብቃለች፣ ትንከባከባለች፣ ጽዱ ናት። ለቤቷ እንደ ብርሃን ናት። ለሴት ልጆቿ እንደ ምሳሌ ናት። ስለዚህ በስፖርት በእንቅስቃሴ ወይም በተለያዩ መንገዶች ራሷን ትንከባከባለች። 10ኛውና የመጨረሻው የስሜት ብልህነት። ይህ ከብዙ ነገር አኳያ ሊታይ ይችላል። ነገር ግን ልባም ሴት ታላቁ መታወቂያዋ ጥበበኝነት ወይም ብልሃተኝነት ነው። ታላቅ መካሪ ናት። በጭንቅ ጊዜም በከባድ ጊዜ ማምለጫ መፍጠር ታውቃለች። ጥበበኛ ሴት በጥበብ የተካነች መካሪ ናት። ጥበብ እሷ ጋር አለ። ይህች ልባም ሴት ጥቂት ነገርን ለብዙ እንዲበቃ የምታደርግበት ብልሃት አላት። በትንሽ ነገር ደስታ እንዲኖር የምታደርግ፣ ልጆቿን በጥበብና በብልሃት የምትመራ፣ በቤቷ ስር የተበላሸ የትኛውንም ነገር በጥበብና በብልሃት የምታስተካክል ናት። በቤቷ ያሉትን ሁሉ ከነአመላቸው ጠንቅቃ የምታውቅ ናት። ይህች ልባም ሴት በስሜት የበሰለች ናት። በስሜት ተመርታ ብዙ ጥፋቶችን አታጠፋም። የተረጋጋች ናት። የስሜት ብልህነት ማለት ስሜት እንዳይሰማም ማድረግ ሳይሆን በተሰማን ጊዜ እንዳንወስን የማድረግ ጥበብ ነው። በስሜት ውስጥ እንደሆናችሁ ሲሰማችሁ በንዴትም ሆነ በደስታ ምንም አይነት ውሳኔ አለመወሰን ነው። ታዲያ ይቺ ጥበበኛ ሴት እንዲህ ናት። ለጥቂት ነገር በጥቂት ጥፋት ቤቷን አታፈርስም። መታገስን ትመርጣለች። ንዴቷ እስኪያልፍ ታግሳ ከዛ በጥበብና በማስተዋል ያንን ችግር ትፈታለች እንጂ በስሜት እየተነዳች አትወስንም። ይህች ብልሃተኛ ሴት ሌላው መገለጫዋ በቤቷ ላይ ለሚቃጣ በየትኛውም ጥቃትና ችግር ብልሃት መፍጠሯ ነው። ጥበበኛ በመሆኗ በጥበብ ቤቷን ትሰራለች። ያልተገራን ጠባይ መግራት ትችላለች። የኃይለኛውን ልብ መማረክ ትችላለች። በጥበቧ ይህንን ታደርጋለች። ስለዚህ ልባም ሴት የስሜት ብልህነት ያላት ናት።